እሺ ዛሬ እንግዲህ የምንመለከተው ጋብቻ ለምን ይጠቅማል ወይም ደግሞ ጥንዶች ለምን ይጋባሉ ወይም ደግሞ ከመጋባታቸው የሚያገኙት ጥቅም ምንድን ነው የሚለውን ከጤናዊ ሁኔታዎች አንፃር ምን ይመስላል የሚለውን እናያለን። እንግዲህ ጋብቻ ከሚጠቅሙን መካከል እንግዲህ የመጀመሪያ ደረጃ ላይ ያስቀመጥኩት እንግዲህ ለወሲብ እርካታ ነው። ሰዎች የወሲብ ግንኙነት እንደሚያምኑት እሴት የተለያየ ቢሆንም ከፍተኛ የሆነ የወሲብ እርካታ የሚገኘው በጋብቻ በተጣመሩ ጥንዶች መካከል ሲሆን ወይም ደግሞ ሲፈጸም ነው። ሳይጋቡ ከሚፈጸሙ ወሲብ ይልቅ በጋብቻ ወይም ደግሞ በትዳር ግንኙነት ውስጥ የሚኖር የወሲብ እርካታ የበለጠ እንደሆነ የተለያዩ ጥናቶች ያመላክታሉ። በዘላቂ የጋብቻ ግንኙነት ውስጥ የሚፈጸም ወሲብ ከስሜትም አልፈው ሁለንተናዊ ሕይወትን የማርካት ኃይል አለው። ምክንያቱም ወሲብ የግንኙነት መገለጫ ተደርጎ ስለሚታሰብና በባልና ሚስት መካከል የመተማመንና የመተዋወቁ መጠን ከፍተኛ የማረጋገጥ ስለሚኖረው ማለት ነው። ይህ ማለት ግን ያላገቡ ሰዎች ሁሉ መልካምና አርኪ የወሲብ ግንኙነት ይኖራቸዋል ማለት አይደለም። መልካም ወሲብ ትምህርት፣ ክህሎት፣ መሰጠት ወይም መተማመን ግልጽነትን ስለሚጠይቅ በማግባት ብቻ የሚገኝ ውጤት አለመሆኑን መታወቅ አለ። ይህ ማለት ግን ያገቡ ሰዎች ሁሉ መልካምና አርኪ የወሲብ ግንኙነት ይኖራቸዋል ማለት አይደለም። መልካም ወሲብ ትምህርት፣ ክህሎት፣ መሰጠት፣ መተማመንና ግልጽነትን ስለሚጠይቅ በማግባት ብቻ የሚገኝ ውጤት አለመሆኑን ለማስረዳት እሞክራለሁ። ሁለተኛው ጥቅም ማግባት ምንድነው? ለሁለንተናዊ ጤና ነው። ማግባት ለአካላዊና የስነ ልቦናዊ ጤንነት አዎንታዊ አስተዋጽኦ አለው። በመልካም የጋብቻ ግንኙነት ውስጥ በጥንዶች መካከል ሁሉ ነገር መደጋገፍ ስለሚኖር አንዱ ብቻውን ከሚጨንቅ ለሌላኛው ጭንቀትን ያጋራል። የጭንቀት መቀነስ ደግሞ ለስነ ልቦናዊ ጤንነት እንዲሁም ሰውነት በሽታ መቋቋም የሚያስችልበትን ኃይል እንዲኖረው ይረዳል። በጋብቻ ግንኙነት ውስጥ ያሉ ጥንዶች ካላገቡ ሰዎች ይልቅ የሚኖራቸው የህይወት ዘይቤ ለምሳሌ ማየት እንችላለን። አመጋገብ ስርዓት ሊሆን ይችላል ያለውን በጥንቃቄ የሚሰሩ ይሆናል። በአብዛኛው ቤት የሚዘጋጅ ምግብ በመሆኑ የምግብ አይነትና አሰራር ለጤንነት በሚያመች መንገድ የማዘጋጀት እድላቸው ከፍ ያለ ነው። ማግባት ሰዎች ስርዓት ያለው የህይወት ዘይቤ እንዲከተሉ ይረዳል። ያገቡ ሰዎች ለአልኮል መጠጥና ለሌሎች ሱስ አምጪ ነገሮች የመጋለጣቸው እድል ካላገቡ ሰዎች ያነሰ ነው። ይሄ ራሱ አንድ ትልቅ ጥቅም ነው። ያገቡ ሰዎች ከኃላፊነት ተጠያቂነት የተነሳ ለአልኮል፣ ለሲጋራ እና ለሌሎች አደንዛዥ እጾች በቀላሉ የተጋለጡ ናቸው። ያገቡ ሰዎች ካላገቡ ሰዎች የበለጠ ረጅም እድሜ ይኖራሉ። ታዲያ እዚህ ጋር ምን ትጠብቂያለሽ? ረጅም እድሜ የጤና መኖር ከፈለግሽ ማግባት ያስፈልጋል ማለት ነው። ያላገቡ ሰዎች ህይወታቸው ለአደጋ የሚያጋልጥ ነገሮችን የማድረግ እድላቸው ከፍ ያለ ነው። ስለዚህ ባጭሩ ይሞታሉ። ሶስተኛ ዘር ለመተካት ወይም ደግሞ ልጆች ወልደው ለማሳደግ። ሰዎች ሳያገቡ ልጆችን መውለድ እንደሚችሉ የታወቀ ነው። ሆኖም ሳያገቡ ልጆችን መውለድ ቢቻልም ነጠላ ሆኑ ልጆችን ማሳደግ አስቸጋሪ ከመሆኑም በላይ በልጆች የስነ ልቦና ህይወት ላይ የሚኖረው ውጤት ከፍተኛ ነው። ልጆች በሁለንተናዊ ህይወታቸው በመልካም ሁኔታ ለማድረግ ምቹ የሆነ አውደ አባትና እናት ተጋብተው በአንድ ላይ ሲኖሩ፣ አሁን ላይ እንደውም እንደ ዘመን እየሆነ ሲንግል ማማ ሲንግል ዳዲ እየተባለ ነው። ይሄ ደግሞ ለልጆች የሚፈጥረው አእምሯዊ ጤናማ ስላልሆነ ልጆች ከእናትና ከአባታቸው ጋር ቢያድጉ የተሻለ ውጤታማ እንዲሆኑ ይረዳል ማለት ነው። አራተኛ የምናየው እንግዲህ ሀብት ለማፍራት። አንዳንድ ሰዎች ሀብትን ለማፍራት ሳያገቡ መኖር እንደሚሻል ሲናገሩ ይደመጣል። ይህ ትክክል አይደለም። ሀብት ለማፍራት ማግባት የተሻለ እድል ይሰጣል። አንድ ሰው ለብቻው ከሚሰራ ይልቅ ባልና ሚስት አንድ ላይ ሆነው ኃይላቸውን፣ እውቀታቸውን፣ ልምዳቸውን፣ ክህሎታቸውን አስተባብረው ቢሰሩ የበለጠ ውጤታማ መሆን ይችላሉ። እንግዲህ ለዛሬ እነዚህን የጋብቻ 4 ጥቅሞችን ለማሳየት ሞክሬያለሁ። በቀጣይ በሌሎች የዩቲዩብ ሀሳቦች እስክንገናኝ ድረስ መልካም ቆይታ። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑን።